ኃይልና ሩጫ ላይ ሳይሆን ንጹህ የእግር ኳስ ችሎታ ላይ የተመሰረተው የባርሴሎና እና የስፔኑ ትልቁ የሚድፊልድ ክፍል ዣቪ፣ ቡስኬትስ እና ኢኒሽታ የእግር ኳስ ፐርፌክት ትራያንግል። በትክክል ላልተመለከታቸው ሰው እንደተለመደው አይነት ሚድፊልድ ይመስላል፣ ግን ሜዳ ላይ ሲገቡ ሁሉም ነገር ይቆጣጠራሉ፣ ሰዓትን ጨምሮ። ዣቪ የባርሴሎና አንጎል ነው። ኢኔስታ ነፍስ፣ ቡስኬትስ ደግሞ የማይታየው ግንብ ነው። አንድ ላይ ሶስቱም ሲሆኑ እግር ኳስን አይጫወቱም ይገልጹታል እንጂ። ቡስኬትስ ወደ ኋላ ተስቦ ጫናዎችን በመቆጣጠር ቦታዎችን ክፍት ያደርጋል። ዣቪ አጫጭር ፓሶች፣ ረጃጅም ጨዋታ ቀያሪ ኳሶች እና አንድ ሁለት ጨዋታ ላይ ይሳተፋል። ኢኔስታ ደግሞ በእያንዳንዱ ከኳስ ጋር በሚያደርጋቸው ንክኪ አዲስ አርት ይፈጥራል። ተቃራኒ ቡድኖች ሊያቆሟቸው ሁሉም ነገር ሞክረዋል። ወደ ላይ ተጭነው ተጫውተዋል፣ ወደ ውስጥ ገብተው ተከላክለዋል፣ ግን ለውጥ አላመጡም። እነዚህ ሶስቱ በፖዚሽን ቡድኖችን አፈራርሰዋል። ቲኪታካ ለእነሱ ታክቲክ ሳይሆን ቋንቋቸው ነው፣ ይግባቡበታል። ከፔፕ ባርሴሎና እስከ ስፔን ወርቃማው ዘመን ድረስ የማይነኩ ነበሩ። በአንድ ላይ ሁሉንም ዋንጫዎች አሳክተዋል። የዓለም ዋንጫ፣ ዩሮ፣ ሻምፒየንስ ሊግ፣ ላሊጋ እና ሌሎችንም። እግር ኳስን እንደነሱ የተጫወተ ሶስትዮሽ የለም። ይህ የምንጊዜም ምርጥ የአማካይ ክፍል ነበር። መልሳችሁን ኮሜንት ላይ አሳውቁኝ።